ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንደምን አላችሁ? እንደምን አላችሁ? ሰላም ናችሁ ወይ? ሰላምና ጤና በያላችሁበት ይብዛላችሁ። አማን ናችሁ ወይ? ደህና ናችሁ? ሰላም ነው? ሁሉ ሰላም አማን ነው? ስራ፣ ጤንነት ሁሉ አማን? ደህና ነኝ። ምስጋና ይሁን ሰማይና ምድር ለፈጠረ ጌታ ምስጋና ይብዛለት እላለሁ። በተረፈ ዛሬ ያው ይሄንን ቪዲዮ የምሰራላችሁ ውድ ቤተሰቦቼ ምናልባት እኔ ላይ ዩቲዩብ ላይ ላይቭ በምገባ ሰዓት ማለት ነው እንትን አልልም ያው ላይቭ የማልገባበት ምክንያት አለ። ምንድነው ምክንያቴ? ስልኬ አነስተኛ እና ደካማ ነች። ስልኬ ማለት ስልኬ ደካማ ስለሆነ 8 ጂቢ ነች፣ ትንሽ ነች። ስቶሬጇ በጣም ትንሽ ነው። በዛ ላይ ደግሞ ካሜራው እምቢ አለኝ አልሰራም ብሎ ማለት ነው። እና ካሜራው አልሰራም ብሎ እምቢ ስላለኝ ያኔ ላለመታየት ወይም ደግሞ ካሜራ የመፍራት ነገር ይመስላችኋል ብዙዎቻችሁ እና ቤተሰቦቼ ካሜራ ለመፍራት አለ። እኔ ካሜራ መፍራት ችግር የለብኝም። ካሜራ ጀርባ ሆኜ ምንም ስራ መስራት እንደማልችል ስለማውቀው ሀሳቤን እንድትረዱትና ሀሳቤን እንድትቀበሉኝ ሀሳቤን በዛ አጋጣሚ ልነግራችሁ ስለፈለኩ ነው ቤተሰቦች። ከዛ በተረፈ እኔ በኩራት ነው ከእናንተ ጋር ፊት ለፊት እንድትጭ ብሎ እየተያዩ አብሮ መጫወትን፣ አብሮ መነጋገሩን፣ አብሮ መወያየቱን የምፈልገው በደስታ ነው። በቃ በጣም ደስ እያለኝ ማለት ነው። እና ቤተሰቦቼ በዛ አጋጣሚ ሀሳቤን እንድትረዱኝ እፈልጋለሁ። ሀሳቤን እንድትረዱኝ እፈልጋለሁ። ሀሳቤ ምንድነው? አብረን ፊት ለፊት ግጭ ብለን እየተያየን ችግሩንም ደስታውንም ሀዘኑንም ስኬቱንም አብረን እንድናሳልፈው እፈልጋለሁ። አብረን በጋራ ወደፊት ማለት ነው። ውድ ቤተሰቦች በጋራ ወደፊት ሰርተን ለውጥ እንድናመጣ እፈልጋለሁ። ከዛ በተረፈ ምንድነው ሀሳብ ለእናንተ ሀሳብ መናገርና እንደው በምክር መልክ የምፈልገው ነገር ማለት ነው። ትውልድን እንስራ፣ ትውልድን እናርም፣ ትውልድን እናስተካክል፣ ትውልድን ከመጥፎ ካልባሌ ቦታ እንመልስ እላችኋለሁ። ትውልድ ስንመልስ ብዙ ፈተና ሊጠበቅብን ይችላል። እኔ ልንገራችሁ፣ ብዙ የሚፈትኑ ነገሮች ሊኖሩ ይችላሉ። ብዙ ቻሌንጆች ይኖራሉ። ብዙ ውጣ ውረዶች ሊኖሩ ይችላሉ። ትውልድን ስንሰራ ይሄ ዝም ብሎ ትውልድ እንደው ዝም ብሎ አይገኝም። እንደው ብቁ ትውልድ ዝም ብሎ ብቁ ዜጋን ማፍራት አይቻልም። እያፈረሱ እንደገና እየጠገኑ እያፈረሱ እየጠገኑ እያፈረሱ እየገነቡ ነው ትውልድ የሚሰራው። እና ትውልድን እንስራ። አሁን የቀደሙት አባቶቻችን የተዋበች ያማረች የበለጸገች በራሷ ህገ መንግስት፣ በራሷ ቋንቋ፣ በራሷ ባህል፣ በራሷ ህግ የምትተዳደር ነፃነት ያላት ምድር አውርሰውን ሄደዋል አባቶቻችን። እኛ ለልጆቻችን ምን እየሰራን ነው? እኛ ድህነትን ነው ወይ አውርሰናቸው ለልጆቻችን የምናልፈው የሚል ጥያቄ አለኝ ቤተሰቦች። እኛ ለልጆቻችን ስናወርሳቸው ምንድነው የምናወርሳቸው? ድህነትን ነው ወይ? ስደትን ነው ወይ? ረሃብን ነው ወይ? እርዳታ መከጀልን ነው ወይ?
በለጸግን ብለው ህዝባቸውን ሙሉ በሙሉ ከረሃብ ነፃ ሳያወጡ ለስምና ለዝና ብለው ስንዴ ላሳ ባህር ላይ እንደፋለን እንደሚሉት ሀገሮች እንደው ራሳችንን እየቆለልን ዝም ብለን እንደው ነጭ ለባሹን ነው የምንቀጥለው? እስከ መቼ ድረስ ነው? አለቃ ገብረሃና ነገሮችን ተናግሯቸዋል። አለቃ ገብረሃና ቤተ መንግስት ለምሳ ግብዣ ተጠራና በጠቅጠቅ ያለ ልብሱን ለብሶ ቤተ መንግስት ገባ። ቤተ መንግስት ሲገባ አናስገባህም አሉት ጥበቃዎቹ። ኧረ እባካችሁ ምሳ ግብዣ እኮ ተጠርቼ ነው በክብር ተውኝ እንጂ ልግባ አላቸው። አትገባም እንዲያንተ አይነት ሰው አልተጠራም ማለት ነው። እንዲያው እሺ አለና አለቃ ካባውን ለበሰና መጣ። ካባውን ለብሶ ሲመጣ ሳይፈትሹ ግባ ብለው አስገቡት። ገባ አለቃ ገባና ምግቡ ቀርቦ ምግቡን እየበላ አለቃ ገብረሃና እዛ ከቀረበው ወጥ ላይ እያነሳ ካባውን መለቅለቅ ጀመረ። እንዴ ንጉሱ እንዴ ምን ነው አለቃ ምን ነው እንዲህ ማረግህ ብሎ ንጉሱ ጥያቄ ያቀርብለታል። አለቃ ምን አለ? ንጉስ ሆይ የተጠራው እኮ ልብሱ ነው እኮ እንጂ የተጠራው እኔ አይደለሁም የተጠራው። ስለዚህ ጠሪ አክባሪ ነውና የተጠራው ልብሱ ይብላ ብዬ ነው የቀባው ብሎ አለቃ ገብረሃና ለንጉሱ መልስ መለሰ። ከዛ በኋላ ንጉሱ ነጋሪት አስወሰሙና ነጭ ለባሽነት ከዚህ ሰዓት ጀምሮ አግጃለሁ ማሉና በነጋሪት ለህዝባቸው መልእክት አስተላለፉ። ውዶች እዚህ ጋር ሁለት መልእክት ታገኛላችሁ። አለቃ ገብረሃና ታሪክ ላይ ሁለት መልእክት ታገኛላችሁ። አንዱ መልእክት ምንድነው? እኛ ከነጭ ለባሽነት መቼ ነው የምንላቀቀው? ነጭ ለባሽነት ለካ ጎጂ ነው ወይ? ይሄን ነጭ ለባሽነት ለምን አንላቀቀውም የሚለውን ነገር እዚህ ጋር አንድ ነገር ታገኛላችሁ። አንዱ ይሄ ነው። ሁለተኛው ነገር ደግሞ መለስ ብለን ወደ ባለስልጣኖቻችንና ወደ ምሁራኖቻችን ወደ ወንበሩ ላይ ወደ ተቀመጡ ሰዎች ደግሞ መለስ ስንል ደግሞ ምን እናገኛለን? ምን ያክል የህዝብን ስሜት እንዴት እንደሚያዳምጡ ምን ያህል ህዝብ ተከፍቶና ተብሶ ተቸግሮ ወይም ደግሞ አደጋ ላይ ነው ብለው ምን ያክል ከግንዛቤ እንደሚያስገቡ ለህዝባቸው ምን ያህል እንደሚቆረቆሩና ለህዝባቸው ምን ያህል ቅን አገልጋይ እንደነበሩ ያሳያል። የታሪክ መዛግብት ላይ ተቀምጦ ይገኛል። በማንኛውም ዘርፍ ላይ ገብታችሁ በታሪክ መዛግብት ላይ ብታነቡ ታገኙታላችሁ። የአለቃ ገብረሃና መጽሐፍ ብታነቡ ሙሉ እንትኑ ታገኙታላችሁ። አሁን አማዞን ላይ ሳይጫን አይቀርም የአለቃ ገብረሃና መጽሐፍ። ያ ካልሆነ አማዞን ላይ ከሌለ ደግሞ ብርሃንና ሰላም ማተሚያ ቤት ታገኙታላችሁ ማለት ነው። እዛ የተለያዩ መጽሐፎች አሉ። አሁን በሶሻል ሚዲያ እየተደረጉ እየተጫኑ በሶሻል ሚዲያ ላይ በዩቲዩብ ላይ በተለያዩ ነገሮች ላይ እየተጫኑ ስለሆነ እነሱን ገብተን ማንበብ እንችላለን። ያነበበ ትውልድ ራሱን ነፃ አድርጎ ወንድሙ ወገኑንም ደግሞ ከባርነት ነፃ ያወጣል። ሀገሩንም በነፃነት ታፍራና ተከብራ እንድትኖር ያደርጋል። እነዛ አጥንታቸውን ከስክሰው ደማቸውን አፍስሰው ሀገር ያቆዩልን ቤተሰቦቻችን በእንደዚህ አይነት ባልበግርም ወኔ ነው እንጂ በእብሪት ወይም ደግሞ ዝም ብሎ እኔ እንደዚህ ነኝ ብሎ በማውራት አይደለም። እና ውድ ቤተሰቦቼ ሰርተን መለወጥ ሰርተን ስኬት ማምጣት አለብን። እኔ እንደምታዩት እዚህ የምታዩት ቤት ውስጥ ያለሁት እዚህ ውስጥ
እዚህ ቦታ ላይ ማለት ነው። እዚህ ቦታ ላይ የምታዩኝ ቦታ ላይ የምኖረው ዙሪያውን በመዳበሪያ ወጥሬ ማማ ሰርቼ ምናምን ስራ ቦታ ላይ እየኖርኩ ያለሁት ማለት ነው። ምክንያቱም ውጭ ላይ ንብረት ስላለ ያንን ንብረት እየጠበቅኩ ማለት ነው። ገባችሁ? እውነተኛ ስራን የሚሰራ ሰውና በፌክ ኒውስ የሚኖርን ሰው ለይተን ማወቅ እና ውድ ቤተሰቦች አንዳንድ ጊዜ ዩቲዩብ የእውነት ቤት ነው። ዩቲዩብ ለሰራበት የላቡን ያጎርሳል። ዩቲዩብ አንዱ ይሄ ነው የዩቲዩብ ቁም ነገሩ ማለት ነው። ዩቲዩብን እንድታዳምጡ እንድትከታተሉ በጣም እንድታከብሩት የሚያደርጋችሁ ሚዲያ ዩቲዩብ ሚዲያ ለዚህ እውነተኛ ሰዎችን በእውነቱ ቦታ ላይ እንድታገኟቸው ያደርጋቸዋል። ደስ የሚል ባህሉ ይሄ ነው። ዋናው ለውሸታሞች ብዙ አይደለም፣ አይመችም ብዙ ሾው ዝም ብሎ ፌክ ኒውስ አሰማምራችሁ የሆነ ነገር ቀባብታችሁ የሆነ ነገር ኤዲት አድርጋችሁ ምናምን እንድትጭኑለት አይፈልግም። ቀጥታ እንደወረደ ነው። እንደወረደ ማለት ደግሞ እኔ አሁን ላይ ካሜራ እንደምፈራ አድርጋችሁ ብዙ ልጆች የሳላችሁ ልጆች እንዳላችሁ ስለተረዳሁ ያንን እንድትገነዘቡት ነው። አሁን ይሄንን ቀጥታ ቤቴ ቁጭ ብዬ አሁን ከሌሊቱ በኢትዮጵያ ሰዓት አቆጣጠር ከሌሊቱ 7 ሰዓት ነው እና በካሜራ በቪዲዮ ካሜራ እንደዚህ ቁጭ ብዬ ንግግር እያደረኩኝ በቪዲዮ ካሜራ አንስቼ ለእናንተ ይሄን ያክል ደቂቃ ሀሳብ ላቀርብላችሁ የቻልኩት እንድታውቁት እንድትገነዘቡት እውነታውን እንድታገኙት ነው። እውነት ትመነምናለች እንጂ አትቆረጥም መቼም ቢሆን ማለት ነው። እና ቤተሰቦች እኔ ማለት የምፈልገው ነገን ናፋቂ ከሆነ ዛሬን እንጠንክር። ዛሬ ላይ ጠንክረን ጥረን ግረን በላባችን በንጹህ ልቦናችን በቅንነት በታማኝነት በተመደብንበት የስራ ዘርፍ የራሳችንን ይሁን የሰውን በጥንቃቄ እኛ የሚመለከተንን ኃላፊነት ብቻ ታርጌት በማድረግ በሰው ኃላፊነት ውስጥ ጣልቃ ሳንገባ በማይመለከተን ነገር ውስጥ ጥልቅ ሳንል ቀጥ ብለን ወደፊት የእድገት ጎዳና ለመራመድ እንበርታ ማለት ፈልጋለሁ። ከዛ በተረፈ እንስራ። ከሰራን ለውጥ እናመጣለን። ከሰራን ትልቅ እንሆናለን። ከሰራን የተሻለ ነገን ማየት እንችላለን። ከልመና ራሳችንን ነፃ እናወጣለን ማለት ፈልጋለሁ። ከዛ በተረፈ እስካለን ድረስ ጤና እስከሆነ ድረስ ሰርተን ድህነትን ድል ያደጉ ሀገሮች ሰርተው ጥረው ግረው ነው ድህነትን እስከ መጨረሻው ድረስ ቀብረው አሁን ሌላውን ሀገር ያላደጉ ሀገሮችን ኮሎኒያሊዝም ለመግዛት የሚራወጡት። ስለዚህ የዛ ሰለባ እንዳንሆን እንጠንቀቅ። ነገን ለመኖር ዛሬን ደፋ ቀና ብለን በተለይ የራሳችን ስራ ከሆነ 24 ሰዓት ያለ እንቅልፍ ብንሰራ ችግር የለውም። ነገ እናርፋለን። የእድሜ ማምሻችን ወደ ኋላ የእድሜ ማምሻችን ላይ ማረፍ እንችላለን። ስለዚህ ክቡራትና ክቡራን ውድ የሀገሬ ልጆች እያላችሁበት ተግታችሁ በመስራት ያላችሁን እውቀት ሌላ እውቀት ላነሰው በማካፈል ሀገራችሁን አንድ እርምጃ እንድትራመዱ በማድረግ የበኩላችሁን አስተዋጽኦ አበርክቱላለሁ። ለነበረኝ ጊዜ አመሰግናለሁ። እያላችሁበት
ሰላምና ጤና እመኝላችኋለሁ። ሰላም ለሀገራችን፣ ሰላም ለምድራችን፣ ሰላም ለፍጥረታቱ